ሰላም የዩቲዩብ ቤተሰቦች፣ ዛሬ አዲስ እና አስተማሪ በሆነ ቪዲዮ ተገናኝተናል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ የማበረታቻ ኮሜንት እንዲሁም ደግሞ ቀጣይ እንድሰራላችሁ የምትፈልጉትን ኮሜንት ላይ እያስቀመጣችሁ ሳብስክራይብ እያደረጋችሁ እንዲሁም እንደዚህ አዲስ እና አስተማሪ ቪዲዮ ሲለቀቅ ሁሌም እንዲደርሳችሁ የኖቲፊኬሽን ምልክቷን ኦል ላይ እያደረጋችሁ ተቀላቀሉ። ቪዲዮውን ትወዱታላችሁ፣ እስከ መጨረሻው ተከታተሉ። አሁን ወደ ጉዳዩ። ሁላችንም የቴሌግራም አካውንት ከፍተናል። የቴሌግራም አካውንታችን ለአንድ ወር ሳንጠቀምበት ከቆየን እንደሚዘጋ ታውቃላችሁ። እሱን እንዴት ማስተካከል እንደምንችልና ምን ላይ እንዳለ አንድ ወር ላይ ሲሆን እንዴት እንደሚዘጋ እንዲሁም ደግሞ እናንተ ደግሞ ገብታችሁ እንዴት ማስተካከል እንዳለባችሁ አሳያችኋለሁ። አሁን ወደ ስቴፑ። በመጀመሪያ ቴሌግራም ላይ ነው የምንገባው። ቴሌግራም እንትናችን ላይ አካውንታችን ላይ እንገባለን። ቴሌግራም አካውንታችን ይሄው እዚህ ጋር እንገባለን። ይሄው ቴሌግራም ላይ ገባና ከገባን በኋላ አሁን ምን እናደርጋለን? ተመልከቱ ቤተሰብ፣ ልክ እዚህ ጋር 3 ነጥቦችን እንነካለን። እዚህ ጋር በስተግራ ጫፍ 3 ነጥብ አለች፣ እሷን ትነካላችሁ። በስተግራ ጫፍ 3 ነጥቧን ነካ ስታደርጉ ልክ እንደዚህ ይመጣላችኋል። እንደዚህ ከመጣላችሁ በኋላ ምን ታደርጋላችሁ? አሁንም እዚህ ጋር ሴቲንግ የምትል ታያችኋል። እዚህ ላይ እሷን ትነካላችሁ። ሴቲንግ የምትለዋን ነካ እናደርጋለን። ይሄው ሴቲንግ እዚህ ጋር ክሊክ ስናደርግ ልክ እንደዚህ ይመጣልናል። እንደዚህ ከመጣልን ደግሞ አሁንም ተመልከቱ እዚህ ላይ አሁን ምን ይመጣልናል? ሴቲንግ ኤንድ ፕራይቬሲ የሚል እዚህ ጋር ይታያቸዋል። ፕራይቬሲ ኤንድ ሴኩሪቲ የሚለው እዚህ ጋር ይመጣላቸዋል። እሱ ጋር እንገባለን። ይኸው ፕራይቬሲ ኤንድ ሴኩሪቲን ክሊክ አደረግኩ። ከዛ ሳብ እናደርጋለን ወደ ላይ። ሳብ እናደርግና ተመልከቱ እዚህ ጋር ይታያቸዋል። ተመልከቱ እዚህ ጋር ይታያቸዋል። አያትች ይታያቸዋለች። ድሌት ማይ አካውንት ትላለች፣ ታያቸዋለች። ኢፍ አዋይ ፎር ይላችኋል። እዚህ ላይ ተመልከቱ። እዚህ ላይ ነው ክሊክ የምናደርገው። ስለዚህ ዋናው ጉዳይ ያለ እዚህ ላይ ነው። ይሄው ሳብ አደርግላችሁና አሁን ይሄንን ክሊክ አደርገዋለሁ። ይሄንን ክሊክ ሳደርገው ልክ እንደዚህ ይሄው እዚህ ጋር አሁን ክሊክ አደርገዋለሁ። ክሊክ ሳደርገው እንደዚህ ይመጣል። እንደዚህ ሲመጣ የእናንተ አካውንት አሁን እዚህ ላይ ዋን መንዝ ከምትለው ከዚህ ላይ ሁና ከሆነ አንድ ወር ከቴሌግራም አካውንታችሁ ሳትገቡ ብትቆዩ ይዘጋል። ቀጥታ ሪሞቭ ይሆናል ማለት ነው። እሺ ቀጣይ 3 ወር ይላል። 3 ወር ላይ አድርጋችሁ ከሆነ 3 ወር ሳትጠቀሙ ከቆያችሁ ይዘጋል። አሁንም 6 ወር ይሄ ማለት እስከ 6 ወር ሳይዘጋ ይጠብቃል። እዛ በኋላ 6 ወር ላይ አሁንም ካልተጠቀማችሁ ይዘጋል። እንዲሁም 12 ወር፣ 18 ወር እና 24 ወር የሚላለ። ስለዚህ እኔ እዚህ ላይ አሁን እናንተ ገብታችሁ ማስተካከል ያለባችሁ 24 መንዝ ይላል። እስከ 2 ዓመት ማለት ነው። 24 መንዝ ማለት እስከ 2 ዓመት። ስለዚህ እስከ 2 ዓመት ሳትጠቀሙ አትቆዩም። ከቆያችሁም እስከ 2 ዓመት ይጠብቃችሁና ከዚህ በላይ አማራጭ ስለሌለ እስከ 2 ዓመት ግን ይጠብቃችኋል። እናንተ አሁን ማድረግ ያለባችሁ ልክ እስከዚህ ነው ማለት ነው። አሁን ሁላችሁም ገብታችሁ ማስተካከል ያለባችሁ እዚህ ላይ ነው። ይሄን ይታያችኋል። ይሄው 24 መንዝስ ማለት የሚለውን እዚህ ላይ ክሊክ አድርጉና ገብታችሁ ሁላችሁም አካውንታችሁን በዚህ መልኩ አስተካክሉና እስከ 2 ዓመት ባትጠቀሙበት እንኳን የቴሌግራም አካውንታችሁ አይዘጋም ማለት ነው። ስለዚህ ሁላችሁም እየገባችሁ ይሄን አስተካክሉ። በዚህ መሰረት የራሳችሁን ቴሌግራም ማስተካከል ትችላላችሁ። ከዛ ውጭ ግን 1 መንዝ ላይ ካረጋችሁት፣ 3 መንዝ ላይ ካረጋችሁት እንዲሁም ደግሞ እነዚህ ካረጋችሁት እነዚህን ወራቶች ጠብቆ እነዚህ ላይ ይዘጋል ማለት ነው። እየገባችሁ አስተካክሉ። ሁላችሁም በዚህ ቪዲዮ እንደተማራችሁበት እንዳተረፋችሁበት ሙሉ ተስፋ አለን። ቀጣይ በሌላ አዲስ እና አስተማሪ ቪዲዮ እስከምንገናኝ ለዛሬ ያዘጋጀነው ቪዲዮ ይህን ይመስላል። ሰላም ቆዩ። ሰላም ዋሉ ቤተሰብ።